مرحبا يا حلوين ባለፈው የሆነ ዳቦ ፖስት አድርጌ ነበርና ከ800,000 ቪው በላይ ነው ያለው። በጣም ብዙ ልጆች ታችሁታል። ብዙ ልጆች ኮሜንት ላይ እንዴት እንደሰራሽው አሳይኝ ብላችሁኛል። እኔ አይደለሁም የሰራሁት ጓደኞቼ ናቸው። የቀረጻ ሱስ ነው። እምሁም ዛሬ በጣም ቆንጆ የብረት ድስት ድፎ ዳቦ አሰራር ነው ማሳያችሁ። እዚህ ጋር ነጭ የሆነ 2 ኪሎ ወይም 1 ኪሎ አለ ሀሳብ እናንተ ምን ያክል እንደምትፈልጉ ዱቄት ያስፈልገናል። ከዛ 1 ሲኒ ስኳር አታበዙም። ትንሽዬ ጨው፣ 1 ማንኪያ እርሾ ወይም ካሜራ፣ 1 ትንሽ የማንኪያ ፒኪንግ ፓውደር ታረጉና የዳቦ ስሩ ሚስጥሩ ምንድነው በሉኝ። ዝም ብላችሁ ማሸት። ይሄ ዳቦ አለላቀል 30 ደቂቃ ከዛ በላይ ነው የታሸው። ውሃ ትንሽ ጠብ ይደረጋል፣ ይታሻል። አረ ብስምላ እኔ አልጋግር። ሌላው ደግሞ ሳረሳ የምነግራችሁ ነገር ዘይት አይበዛም። በጣም ትንሽዬ ነው እጃችሁ ላይ የምታደርጉት። ከዛ ኩፍ እንዲል ለ1 ሰዓት ኩፍ እንዲል ካስቀመጥ ነው በኋላ ሁለተኛ ደግሞ ሲቦካ ጥቁር አዝሙድ ይደረግበታል። መጀመሪያ ላይ ጥቁር አዝሙድ አታድርጉ። ለምን? ዱቄቱን በጣም ብዙ ሰዓት ስለሚቦካ ሊያጠቁርባችሁ፣ ከለሩን የሆነ ለየት ሊያደርገው ስለሚችል ማለት ነው። ሁለተኛ ሊጡን መልሳችሁት 1-10 ደቂቃ አረፍ ካለ በኋላ የሰላጣ ቅጠል ልክ እንደምታዩት እዚህ ጋር በዘይት እየተቀባ ብረት ድስቱ ሙሉ ለሙሉ ይደረደርበታል ከታች። ከዛ በኋላ ሊጡ ከላይ ይሆናል። ከዛ ማረግ የምትፈልጉ ከላይ ስፈልጉ ሰሊጥ ስፈልጉ ጥቁር አዝሙድ የምትፈልጉትን ካረጋችሁ በኋላ ብረት ድስቱ ጎኑ ሁሉ በጣም ዘይት መቀባት አለበት። ሳይበዛ ዘይት ግን እንዳይዝባችሁ ማለት ነው። ከዛ በኋላ አለ የለም በምትሉት ቅጠላ ቅጠል በተረፈው ሙሉ ለሙሉ ይሸፈናል። ብረት ድስቱ ክዳኑ ዘይት ይቀባል። ከዛ ይዘጋል። ከዛ ከተዘጋ በኋላ ደግሞ ንፋስ ምንም አይነት ሲጋገር ምንም ነገር እንዳይወጣ በሱፍራ ወይም በፌስታል ድብን ተደርጎ ይታሰራል። እሳት ላይ ስትጥዱት ራሱ ከነ ፌስታሉ ከነ ሱፍራው ስለሆነ ዳርዳሩ እንዳይነካባችሁ አድርጉት ማለት ነው። والله يا بنات ብረት ድስቱ ሞልቶ ነው የወጣው። ምን ያክላል! ብስሚላ ማሻአላ ተባረክ الرحمن። ውስጡ ደግሞ ፍርፍር ያለ በጣም የሚያምር ቆንጆ ዳቦ ነው። ዳቦውን ገልብጣችሁ ከታች ደግሞ ትንሽ ቃት አረጉታላችሁ። የበናት ሽታውን አትጠይቁኝ። والله ላዚም የኮባ የድግስ የበዓል ዳቦ ኢትዮጵያ የሚጋገረው አላር ልክ እንደዛ ነው። እሙህም ያህልዊን ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገው ነው የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በሌላ በቆንጆ ቪዲዮ እስከምንገናኝ ባይ ጋይስ።